የፋኖ አባላትና የዘመነ ካሴ ውዝግብ አዳዲስ ትኩስ መረጃዎች ዛሬ ይዘንላችሁ የቀረብነው መረጃ በፋኖ አመራርና በዘመነ ካሴ መካከል የተፈጠረውን አዲስ መከፋፈልና ውዝግብ የሚዳስስ ይሆናል። የውዝግቡ መነሻ ምን ይላል? ፋኖ ታጣቂዎች በአሁኑ ወቅት ዘመነ ካሴን በጽኑ እያወገዙ ይገኛሉ። ይህ የዚህ ውዝግብ መነሻውም ዘመነ በአንድ የውጭ ሚዲያ ላይ ቀርቦ የአፋብኃ አባላትን ሳያማክር ከህወሓት ጋር ጥምረት ፈጥረናል በማለቱ የተጀመረ ነው። በደብዳቤ የሰፈረው ተቃውሞ ይህ የውሳኔ ሐሳብ የራሱ የዘመነ ካሴ ብቻ እንጂ ሌሎች አመራሮችንና አባላቱን በፍጹም ያላሳተፈ መሆኑን ራሳቸው አባላቱ በጻፉት ይፋዊ ደብዳቤ አረጋግጠዋል። በደብዳቤያቸውም በግልጽ እንደገለጹት የተደረገውን የዘመነን ውሳኔ ፈጽሞ እንደማይቀበሉት አስታውቀዋል። ይህ ሽኩቻ ሂደት በድርጅቱ ውስጥ የት እንደሚደርስና አባላቱ ወደፊት የሚወስዱት እርምጃ ምን እንደሚሆን በቀጣይ ዘገባዎቻችን ይዘን እንመለሳለን። አብራችሁ ስለነበራችሁ እናመሰግናለን። ይህንን ወቅታዊና አሳሳቢ የውስጥ ለውስጥ ፖለቲካዊ ሽኩቻ ሁኔታ አስመልክቶ ምን ተጨማሪ ማወቅ ይፈልጋሉ? ሐሳባችሁን በኮሜንት አጋሩ።